ሰላም ውድ የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በሙሉ ይህ መልእክት ይድረስ ለአህዳውያንና ለሸፍጠኛው ሴረኞች ነፍጠኞች በሙሉ። ትላንትና በሚኒሶታ ላይ ሁለት ሰልፍ ተደርጎ ነበር። አንድ የኦሮሞ ህዝብና ሁለት የነፍጠኛ ልጆች የሰፋሪና የወራሪ ልጆች። እንደምታወቀው የነፍጠኛ ልጆች ሁሌም ምን ጊዜም ሸራቸው ሴራቸው ደባቸው እንደቀጠለ ነው። ትላንትና በሰልፋቸው ላይ ይዘው የወጡት መፈክር ጃዋር መሐመድ አሸባሪ ነው፣ እስክንድር ነጋ ይፈታልን የሚል ነው። ነፍጠኞች ሆይ ሰፋሪ የሰፋሪ ልጆች ሆይ ውሾች ሆይ እናንተ እኮ ውሻ ናችሁ። ነፍጠኛ ማለት ውሻ ነው። ክብር የማያቅ ሁለታ የማያቅ ስብዕናና አእምሮ ያለው ደደብ ውሻ ነው። ነፍጠኛ ማለት ይሄን ውሻ እንኳን አይገልጻችሁ። ምን ማለት ነው? ጃዋር መሐመድ አሸባሪ ነው ማለት ምን ማለት ነው? ጃዋር መሐመድ ታስሮ ከርቸሌ ወርዶ እንኳን አታርፉም? ምን እንደሆነላችሁ ነው የምትፈልጉት? ቆይ ነፍጠኞች የሰፋሪ ልጆች የምኒልክ ቡችሎች ከጃዋር መሐመድ ምንድነው የምትፈልጉት? ከዚህ በላይ ምን ይሆንላችሁ? የኦሮሞ ልጆች የኦሮሞ ቄሮች የኦሮሞ ወጣቶች ምን እንደሆኑ ነው የምትፈልጉት? ጃዋር መሐመድ ምን አደረጋችሁ? ጃዋር መሐመድ አሸባሪ ነው። ሁሌም የአንድ ሰው ስም ሁሌም የአንድ ታጋይ ሁሌም የአንድ ሰው ስም ማንሳት አይደብራችሁም? ምንም ስብዕና ህሊና የሚባል ነገር የላችሁም? ከኦሮሞ ህዝብ እጅ እየበላችሁ ከኦሮሞ ህዝብ ጋር እየኖራችሁ ምንድነው እንደዚህ አይነት ጭካኔ? ምንድነው እንደዚህ አይነት ንግግር? ለምን አስፈለገ? ጃዋር መሐመድ አሸባሪ ነው፣ ፍሪ እስክንድር ነጋ በአናታችሁ ተተከሉ። የሸርሙጣ ልጆች ምድረ ኩታራ ለማኙሉ ቆማጣ መቼም ክብር አታውቁም። መቼም ለእናንተ ክብር አያስፈልግም። እርግጠኛ ሆኜ አንድ ነገር ልንገራችሁ። ትላንትና በሚኒሶታ ውስጥ ጃዋር አሸባሪ ነው ብላችሁ የወጣችሁት ከሳቃችሁት በላይ እዛ ከተደሰታችሁት በላይ ታለቅሳላችሁ። ጠብቁት። ብድራችሁን በኦሮሚያ ውስጥ እንከፍላችኋለን። እዛ እናንተ ስትንጫጩ እኛ ኦሮሚያ ውስጥ ደግሞ ደምን በእናስለቅሳችኋለን። ታለቅሳላችሁ። ካሳቃችሁት በላይ የምታለቅሱት ጊዜ ቅርብ ነው። ጠብቁት። ስለ ኦሮሚያ ስለ ኦሮሞ የምንወስን ሽመልስ አብዲሳ ወይ ደግሞ አብይ አህመድ አይደለም። እኛ ቄሮ ነን። እኛ የኦሮሞ ወጣቶች ነን። ስለ ኦሮሚያ የሚያገባን የምንወስነው ኦሮሚያ የኛ ናት። ኦሮሚያ የወጣቶች ናት። ኦሮሚያ አሁን ከተወለዱ የቁቤ ጄኔሬሽን ወጣቶች ቄሮና ቀሬ ናት። አትኖሩም ከኦሮሞ ጋር። ከእንግዲህ ኦሮሚያ ለነፍጠኛ አትመችም ለዘላለም። ወይኛ 50 ሚሊዮን ኦሮሞ እናንተ አሸባሪ እንዳላችሁ ጃዋር መሐመድ ማለት 50 ሚሊዮን ኦሮሞ ነው። እኔም ጃዋር ነኝ። ቄሮች በሙሉ የኦሮሞ ህዝብ በሙሉ ጃዋር ነው። እናንተ አሸባሪ ያላችሁት የኦሮሞን ህዝብ ነው እንጂ ጃዋር መሐመድን አይደለም። ከእንግዲህ የኦሮሞን ህዝብ አሸባሪ ነው እያላችሁት ከኛ ጋር አትኖሩም፣ ከናንተ ጋር አንኖርም። ፈጣሪ ምስክሬ ነው። እኛ ከምድር ላይ እንጠፋለን እንጂ ነፍጠኛ ጃዋር መሐመድ አሸባሪ ነው እያለ ሁሌም መንገድ ላይ እየወጣ ሁሌም በመንገድ ላይ እየወጣ መፈክር ይዞ ኦሮሞ አሸባሪ ነው፣ ቄሮ አሸባሪ ነው፣ ቄሮ ቴሮሪስት ነው፣ ጃዋር ቴሮሪስት ነው። በአናታችሁ የተተከሉ የሸርሙጣ ልጆች ምድረ ቡዳ ሁሉ እኛ አይደለም እኮ ጎንደር የመጣ ነው። እኛ አይደለም እኮ ባህር ዳር የመጣ ነው። እናንተ ናችሁ የመጣችሁብን። ሰፋሪ ሁላ ሰፋሪ ናችሁ። የኦሮሞ ህዝብ ጎንደር ሄዶ አልሰፈረም። የኦሮሞ ወጣቶች ጃዋር መሐመድ ጎንደር፣ ባህር ዳር፣ ጎጃም ሄዶ አልሰፈረም። እናንተ ናችሁ ከጎጃም ኦሮሚያ የመጣችሁ። በጉያችን ስር ተሰግስጋችሁ እየኖራችሁ ከእጃችን እየበላችሁ ባለፈው ከአንድ ሳምንት ከሁለት ሳምንት በፊት የኦሮሞ ህዝብ ሰልፍ ሲወጣ የፈላ ዘይት ነው ከፎቅ ላይ ወደ ታች የደፋችሁበት። አንረሳ። የኛ የኦሮሞ ወጣቶች የሰው ብድር እንከፍላለን፣ የነፍጠኛን ብድር እንመልስለታለን። የፈለገ መስዋዕትነት በመጣ እንከፍላለን ዝግጁ ነን።
ጀዋር መሐመድ አሸባሪ ነው ይያላችሁ ፈጣሪ ምስክሬ ነው የኦሮሞ ታጋዮች አጥንት ይውጋል ታለቅሳላችሁ ከሳቃችሁት በላይ የምታለቅሱበት ቀን ይመጣል ቅርብ ነው ሩቅ አይደለም በዚህ ሁኔታማ ከነፍጠኛ ጋር እንኖር ከምድር ላይ ብንጠፋ ይሻላል ዛሬ አሁኑኑ በዚህ ሰዓት ምንድነው ቆይ ምንድነው የምትፈልጉት ከኦሮሞ ህዝብ ምንድነው ከኛ ከቄሮች የምትፈልጉት ሰፋሪዎች እርግጠኛ ሆኜ የምነግራችሁ ነገር ቢኖር ከመንሊክ በላይ ከቴዎድሮስ በላይና ከኃይለ ሥላሴ በላይ ዛሬ ያለ የነፍጠኛ ልጅ የሰፋሪ ልጅ ጨካኝ ነው አውሬ ነው የኦሮሞን ህዝብ ደም ከመጠጣት ወደ ኋላ አትሉም ትላንትና አፄ ምኒልክ የኦሮሞን ጡት ነው የቆረጠው የኦሮሞን እጅ ነው የቆረጠው ዛሬ እናንተ ብታገኙት የጀዋር መሐመድን የቄሮን ደም እንደ ውሃ ትጠጣላችሁ አትጠራጠሩ ታደርጋላችሁ በሚዲያ በፕሮፓጋንዳ ይሄኛል ከዘመታችሁብን በአካል ብታገኙን መንገድ ብመቻችላችሁ ሁኔታ ብመቻችላችሁ ከዚህ በላይ ታደርጋላችሁ ነፍጠኛ ሁሌም ጅብ ነው ነፍጠኛ ሰው ሳይሆን የሰው ጅብ ነው በሰው መልክ የተፈጠረ ሰይጣን አውሬ ነው ለዚህ ነው እኛ አምርረን ነፍጠኛ የምንጠላ የነፍጠኛ ጥላቻ ደም ስራችን ውስጥ ነው ያለው ደማችን ሲንቀሳቀስ የነፍጠኛ ጥላቻ ከደማችን ጋር ነው የሚንቀሳቀሰው ነፍጠኛን አምርረን እንጠላለን ነፍጠኛ ታሪካዊ ዘላለማዊ ጠላታችን ነው ስንወለድም ስናድግም የነፍጠኛን ክፋት እየሰማን እያየን ነው ያደግነው መቼም ከነፍጠኛ ጋር እንኖር መቼም አናደርገውም እንጠፋለን እንጂ ጀዋር መሐመድ መንገድ ላይ ወጣችሁ ጀዋር መሐመድ አሸባሪ ነው ቄሮ አሸባሪ ነው ኦሮሞ አሸባሪ ነው ይያላችሁ በኦሮሚያ ውስጥ የምትኖሩ ነፍጠኞች ከፎቅ ላይ ወደ ታች ቄሮ ላይ የፈላ ዘይት እየደፋችሁት በዘይት እየጠበሳችሁ ከዛ በኋላ መንገድ ላይ ወጣችሁ ኦሮሞ አሸባሪ ነው የምትሉት ባናታችሁ ተተከሉ ገደል ግቡ የውሻ ልጆች የሸርሙጣ ልጆች መቼም ነፍጠኛ ክብር አያውቅም ለነፍጠኛ ክብር አይሆንለትም እኛ መስዋዕት ለመሆን ዝግጁ ነን እናንተም ተዘጋጁ እኛ ለመጥፋት ወይ እንጠፋለን ወይ ደግሞ ኦሮሚያ ናት እኛ የምንኖረው የኛ ማንነት የኛን ቋንቋ የኛን ሃይማኖት አክብሮልን ከኛ ጋር የምኖር ብሔረሰቦች ነው የምንፈልገው እንጂ ሁሌም ሊያጠፋ አባቶቻችን አያቶቻችን አጥፍቶ እኛን ዛሬ የተወለድነው የኦሮሞ ልጆች ከምድር ላይ ለማጥፋት የሚሄድ ነፍጠኛ ጋር አንኖርም እኛ ለሁሉም ነገር ዝግጁ ነን የሚመጣ ነገር ሞትም ከሆነ ለመቀበል ዝግጁ ነን እናንተም ተዘጋጁ እኛ ልታጠፉት ነው የምትፈልጉታ እኛ ዝግጁ ነን ለማጥፋት እናንተ ደግሞ እኛን ለማጥፋት ተዘጋጁ በቂ ዝግጁት አድርጉ በሚዲያ ብቻ በፕሮፓጋንዳ ብቻ በሰልፍ ብቻ ጀዋር አሸባሪ ነው ኦሮሞ አሸባሪ ነው እያላችሁ ሁሌ ሞሬ ብቻ አትንፉት የእናንተ ነገር ከእንግዲህ ካሁን በኋላ ከወሬ ይዘለለ ተግባር ነገር እንፈልጋለን አድርጉት የምትፈልጉትን ነገር አድርጉት እኛ ቄሮ ዝግጁ ነን በጣም ተቃጥለናል በጣም ነደናል ከእንግዲህ ትግስታችን አልቋል የኦሮሞ ህዝብ ኦሮሚያ ውስጥ የኦሮሞ ቄሮ ኦሮሚያ ውስጥ በዘይት እየተቀቀለ በዘይት እየተጠበሰ በምድር ላይ ሲኦል እያሳያችሁ በምድር ላይ ገሃነምን እያየ ከናንተ ጋር የምንኖር ከመሰላችሁ በዛ ላይ መንገድ ላይ ወጣችሁ የኦሮሞ ህዝብ አሸባሪ ነው ይያላችሁ ከኦሮሞ ጋር በኦሮሚያ መሬት ላይ በሰላም እንኖራለን የምትሉት ሆነ አታስቡት አናደርገው የሰማዕታት የቄሮ አጥንት ይውጋል አናደርገው አትኖራትም እንደዚህ ይያላችሁ የኦሮሞ ህዝብ እስካላ ከበራችሁ የኦሮሞ መሬት ላይ አትኖሩ እናንተ አሜሪካ ላይ በዲሞክራሲ በፌደራሊዝም እየኖራችሁ ኢትዮጵያ ውስጥ አህዳዊ ስርዓት የነፍጠኛ ስርዓት የአውሬ ስርዓት ትመኛል ለኢትዮጵያ የምትመኙት ልሙጥ ባንዲራ ነው እንዴ እኔ እኮ ይሄ ባንዲራዬ ነው ካልኩ መርቴ ነው ምን አገባችሁ ጎንደር ላይ ሄጄ አይደለም ይሄንን ባንዲራ ማደርገው ይሄ ባንዲራ የሚውለበለበው ጎንደር ላይ አይደለም ጎጀብ ላይ አይደለም ኦሮሚያ የኦሮሞ መሬት ላይ ነው ምን ያቃጥላችኋል ምንድነው እንደዚህ አይነት ቅናት ምቀኝነት ሴራ ቡዳ ነፍጠኛ ቡዳ ነው ቡዳ የቡዳ ልጅ ሰው ናችሁ እንዴ ነፍጠኛ ሰው ቱ እናንተም ብሎ ሰው አውሬ ምድረኩ ታራ ሁሉ ለማኝ ለልመና መጣችሁ ዛሬ ከሰው እኩል እየኖራችሁ መሬት ተሰጥታችሁ የንግድ ቤት ከፍታችሁ በሰላም እየኖራችሁ ጀዋር አሸባሪ ነው ቄሮ አሸባሪ ነው የኦሮሞ ህዝብ ካልጠፋልን ኦሮሞ የሚባል ነገር በምድር ላይ ማየት አንፈልግም
ኦሮሞ የሚባል ነገር ካልጠፋ አይሆንልንም አረ በአላህ አረ ፈጣሪ ፍሩ ውሾች ታገኛላችሁ ዋጋችሁን ጠብቁን ከናንተ ጋር መከነፍጠኛ ጋር አበደን አንኖርም አበደን እንጠባለን እንጂ ትላንትና ጀዋር አሸባሪ ነው ያላችሁ ጠብቁት እዛ ከጨዋችሁት በላይ እዛ ከሳቃችሁት በላይ እናስለቅሳችኋለን አመሰግናለሁ ቀን ይመጣል ጠብቁት